በመቄዶንያ የተካሄደው የሁለቱ ባለጸጋ ልጆች ሰርግ አነጋጋሪነቱ እንደቀጠለ ነው። ቅዳሜ ጥር 23 ቀን 2018 ዓ.ም ወይዘሪት ብሩክታይት በላይና አቶ ሁንልኝ አምደወርቅ በመቄዶንያ ጋብቻቸውን ፈጽመዋል። ከሙሽሪት ከወይዘሮ ብሩክታይት አባት ከአቶ በላይ ደበበ ለመቄዶንያ የተበረከተ 10 ሚሊዮን ብር የተሰጠ ሲሆን ከወዳጆቻቸው የመድኃኔዓለም ማህበር የ10 ሚሊዮን ብር እንዲሁም መቄዶንያ የካቲት 6 2018 ዓ.ም ለሚጀምረው የገቢ ማሰባሰቢያ ሲኖትራክ በጨረታ እንዲቀርብ ተበርክቷል። ኢትዮጵያዊቷ የሴት ባለሀብት ወይዘሮ ትልቅ ሰው ገዳሙ ወንድ ልጃቸውን አቶ ሁንልኝ አምደ ወርቅን መኪና በማስመጣት ከሚታወቁት ከአቶ በላይነህ ደበበ ሴት ልጅ ከሆነችው ከወይዘሮ ብሩክታይት በላይ ጋር ጥር 23 ቀን 2018 ዓ.ም ሀያት በሚገኘው በመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ድረዋል። ለሰርግ ወጪ ሊያወጡት የነበረውን ወጪ ትልቅ ትርጉም የሚሰጥ ገንዘብ ለመስጠትና ሰርጉን በመቄዶንያ ግቢ ውስጥ በማካሄድ በመወሰናቸው ከሁለቱ ባለጸጎችና ከተጋቢዎቹ ብዙዎች ሊማሩት የሚገባ በጎ ተግባር እንደሆነ ተመልክቷል።